የተከበራችሁ እንግዶቻችን ዛሬ እዚህ በጠቅላይ ሚኒስትር ጽሕፈት ቤት በተዘጋጀው አውደ ርዕይ ላይ ስለተገኛችሁ እጅግ አድርገን እናመሰግናለን። ይህ የአውደ ርዕይ ለቀናቶች የሚዘልቅ ነው። የተለያዩ ርዕሰ ጉዳዮች የተነሱበት በተለይም በጠቅላይ ሚኒስትር ጽሕፈት ቤት ለህትመት የበቁ ስራዎች የሚተዋወቁበት የሀሳቦች እዛ ላይ የምንለዋወጥበት ከዛ ባሻገር የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የጻፏቸው በአመራርነት ዘመን ላይ ሆነው የጻፏቸው ስራዎች የሚተዋወቁበት ሀሳቦችን በስፋት የምናነሳበትና እርስ በርስ የምንማማርበት መድረክ ነውና በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። ዛሬ የተገኘንበት ይሄኛው መድረክ በዚህ የአውደ ርዕይ ላይ የተለያዩ ሀሳቦችን አውደ ርዕዩ በቆየበት ልክ እያነሳን የምንዘልቅበትና እየተነጋገርን የምንቆይበት ነው። ለዛሬ በአንድ ርዕሰ ጉዳይ ላይ ትኩረት አድርገን ነው ቆይታ የምናደርገው። እንግዲህ የዛሬው ቆይታችን በተለይ የምትመለከቱት ይህ ትልቅ ጥራዝ የለውጡ ጎዳና የተሰኘ ጥራዝ ነው። ይህ ጥራዝ በጠቅላይ ሚኒስትር ጽሕፈት ቤት የታተመ ነው። የተለያዩ ከየካቲት 6 2010 እስከ ጳጉሜ 6 2011 ዓ.ም ድረስ የነበሩ ታሪካዊ ሁነቶች በደንብ ተመዝግበው የተቀመጡበት ጥራዝ ነው። ይህንን ጥራዝ በተመለከተ ሀሳቦችን እየተቀያየርን ቆይታ እናደርጋለን። ለዚህ ደግሞ እንዲመቸን እዚህ ወደ መድረክ ማለት ነው እንግዳ ጋብዛለሁ። እንግዳዬ ዶክተር ታምራት ኃይሌ ናቸው። የታሪክ ባለሙያ ናቸው። እባካችሁ በክብር ሸኙልኝ። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ ቀደም ሲል እንዳልነው በተለይም የዛሬው ጉዳያችን በዚህ በለውጥ ጎዳና ላይ ትኩረት ያደረጉ ሀሳቦችን የተቀያየርን የምንቆይበት ነው የሚሆነውና ለመነሻ ያክል በተለይ የዚህ የለውጥ ጎዳና ሰነድ ዳጎስ ያለ ሰነድ ነው። እንግዲህ ባጭሩ ባለን ሰዓትም ልንመለከተው ብንሞክር ይህ ሰነድ ምን አካቷል ከሚለው እንነሳ። እሺ፣ አመሰግናለሁ። ይሄ በለውጡ ጎዳና ላይ የተባለው ሰነድ ከየካቲት 6 2010 እስከ ጳጉሜ 6 2011 ድረስ ባሉት ከ570 ቀናት በላይ የተከናወኑ ትልልቅ አገራዊና ቀጠናዊ ጉዳዮችን በሁለት ክፍል ያካተተ ነው። የካቲት 6 2010 እስከ ጳጉሜ 2010 ክፍል 2 ደግሞ እንደዚሁ ከመስከረም 2011 እስከ ጳጉሜ 6 2011 ድረስ ያሉትን ሁነቶች ያካተተ ነው። እንግዲህ በእነኚህ ከ570 በላይ ቀናት ከ1400 በላይ አገራዊና ቀጠናዊ ሁነቶች ተመዝግበውበታል። እነኚህም በ525 ገጾች ነው ተጠርዞ የተቀመጠው። ይሄ ሰነድ እነኚህን ቀጠናዊና አገራዊ ሁነቶች ዘግቦ ሲይዝ ሁለንተናዊ የሆኑ ሁነቶችን ያካተተው። ፖለቲካዊ ሁነቶች አሉ፣ ማህበራዊ ሁነቶች አሉ፣ ባህላዊ ሁነቶች አሉ እና ኢኮኖሚያዊ ሁነቶችም ሁሉ በሙሉ አካቶ የያዘ ነው። የመጀመሪያው ሁነት የካቲት 6 የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከኢህአዴግ ሊቀመንበርነታቸው እና ከጠቅላይ ሚኒስትርነታቸው ለመልቀቅ ያቀረቡትን ጥያቄ ተቀባይነት ካገኘበት ቀን ይጀምርና በተከታታይ ባሉት እንዳልኳችሁ ከ570 በላይ ቀናት ውስጥ ባሉት ትልልቅ ሁነቶች የተዘገበ ነው። እንግዲህ ይሄ ሰነድ በጠቅላይ ሚኒስትር ጽሕፈት ቤት ቢታተምም ከጠቅላይ ሚኒስትር ጽሕፈት ቤትና ከጠቅላይ ሚኒስትሩ እንቅስቃሴ ባሻገር ሌሎች ጉዳዮችን በሰፊው በተከታታይ ያለማቋረጥ የዘገበ ነው። ምሳሌ ለማንሳት በለውጡ የመጀመሪያዎቹ ምዕራፍ ዓመታት የታጠቁ ኃይሎች ወደ አገር በይፋ የገቡበት ከ100 ሺህ ዜጎች በላይ ከእስር የተለቀቁበትን ሁነት ከ250 በላይ መገናኛ ብዙሃን ከነበረባቸው እገዳ ተነስቶላቸው ወደ ስራ የገቡበት እንደዚሁም እንዲሁ የተለያዩ ቀጠናዊ የሆኑ ጉዳዮችም የተካተተበት ለምሳሌ የተባበሩት መንግስታት ድርጅት ለዓመታት በኤርትራ ላይ ጥሎ የነበረውን ማዕቀብ ለማንሳት የነበረውንም ሂደት የሚመለከት እንዲሁ ከማህበራዊ ዘርፍም እንደዚሁ የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ስልጣን ሽግግር ያሳዩበት ሰፊ የሆነ
የውሎ ዘገባ ነው ማለት ይቻላል። እና ይሄ ሰነድ ያው አቀራረቡ በቅደም ተከተል በጊዜ ቅደም ተከተል የተዘገበ በመሆኑ አገራዊ የውሎ ዘገባ ልንለው የምንችለው ሰነድ ነው ማለት ነው። አንድ ጉዳይ ማንሳት ፈልገው ዶክተር ታምራት በተለይ የዚህ የአገራዊ ሁነቶች ውሎ ዘገባ በሚል ነው እንግዲህ እያንዳንዱ የሆኑ ሁነቶች ተሰድረው በየቀናቸው የተቀመጡበት ነው እንደምንመለከተው ጥራዙና ይህ ሂደት ከታሪክ ጋር ምንድነው የሚያገናኘው? ውሎ ዘገባ ብለን ስናስቀምጥ ከታሪካዊ ግንኙነት ያለውን በምን መልኩ ነው ልናስቀምጠው የምንችለው? አሁን እንግዲህ ይሄ የአገራዊ ውሎ ዘገባ በየቀኑ በቅደም ተከተል የተዘጋጀ ቢሆንም ከዜና መዋዕል ይለያል። ዜና መዋዕል ያው በእንግሊዝኛው ክሮኒክል ነው የሚባለው። እሱ ብዙ ጊዜ የነገስታትን የዕለት ከዕለት እንቅስቃሴ የሚዘግብ ነው። ይሄ ግን ሁሉን አቀፍ አገራዊ ሁነቶች እና ቀጠናዊ ሁነቶች የሚዘግብ ነው። ክሮኒክል እንደሚታወቀው በኢትዮጵያ የታሪክ ጽሑፍ ልማድ የረጅም ጊዜ ታሪክ ያለው ነው። በጽሑፍ ደረጃ ቢያንስ ከ14ኛው ክፍለ ዘመን ጀምሮ ያለ የጽሑፍ ልምምድ ነው። ይሄ ክሮኒክል ብንለው የዜና መዋዕል ወይም ደግሞ አሁን እየተመለከትን ያለነው አገራዊ የውሎ ዘገባ የታሪክ ጥናት መረጃ ምንጭ እንጂ ደንበኛው ታሪክ ተብሎ የሚወሰድ አይደለም። ዘመናዊ የታሪክ ጥናት እስከሚመጣበት ጊዜ እንደ ታሪክ ይታይ ነበር፣ ግን ደንበኛ የሆነ የታሪክ ጥናት አይደለም። ግን ለታሪክ ጥናት ግብዓት የሚሆን ሰነድ ነው። ከታሪክ ጋር ያለው ዋነኛ ተመሳሳይነት ይሄ የውሎ ዘገባ በዋነኛነት በባለፈው ዘመን ላይ ትኩረቱን አድርጎ መዘገቡ ተመሳሳይ ያደርገዋል። ለምሳሌ ከየካቲት 6 2010 ጀምሮ እስከ ጳጉሜ 2011 ድረስ የተዘገበው ሁነት ወይም ድርጊቶች የባለፈው ዘመን ናቸው፣ ያለፉ ዘመኖች ናቸው። ያሁኑ አይደለም፣ የባለፈው ነው፣ ያለፈ ጊዜ ነው። ከታሪክ አንጻር ይሄ ያመሳስላቸዋል። ነገር ግን ይሄ በባለፈው ዘመን ላይ መሆናቸው ቢያመሳስላቸውም በዋነኛነት የሚለየው ክሮኖሎጂ ወይም የውሎ ዘገባ በምክንያትና በውጤት መካከል ያለውን ግንኙነት አይመለከትም። በየዕለቱ በየቀኑ ወይም በየወሩ የሚፈጸሙ ጉዳዮችን እየዘገበ ያልፋል እንጂ በምክንያትና በውጤት መካከል ያለውን ግንኙነት አይመለከትም። ታሪክ ግን ይህንን በምክንያትና በውጤት መካከል ያለውን ግንኙነት ይመለከታል። ያም ኮዜሽን የምንለው ማለት ነው። በዚህ የታሪክ ሰነድ ውስጥ ኮዜሽን አናገኝም። ይሄ አንደኛው ልዩነቱ ነው። በቀጥታ ድርጊቶቹ በተፈጸሙበት ቀን ቅደም ተከተል ማስቀጠም ነው እንጂ በድርጊቱ ለምን ተፈጸመ፣ ምክንያቱ ምንድነው፣ ውጤቱስ ምንድነው የሚሉ ጉዳዮችን አይመለከትም። ይሄ አንደኛው መለያው ነው። ሁለተኛው በቀናት ቅደም ተከተል ሁነቶቹ ይቀመጡ እንጂ ተያያዥ የሆነ ትረካ አያቀርብም። በዚህ ሰነድ ውስጥ የታሪክ ጽሑፍ ግን በአንድ ርዕሰ ጉዳይ ላይ ትረካ ያቀርባል ወይም ናራቲቭ ያቀርባል ማለት ነው። ስለዚህ ከዚህ አንጻር የተለየ ነው ማለት ነው። ሶስተኛው ነገር ክሮኖሎጂ ወይም የውሎ ዘገባ ሁሌም ባይሆን አንዳንድ ጊዜ ሰዎች ከሚያደርጓቸው ድርጊቶችና ሁነቶች ባሻገር የተፈጥሮ ክስተቶችንም ይዘግባል። ይህም ናቹራል ሂስትሪ ብለን የምንለው ማለት ነው። እንደ መሬት መቀጥቀጥ ሊሆን ይችላል፣ እንደ እሳተ ገሞራ ሊሆን ይችላል። በቀጥታ የሰው ልጅ እንቅስቃሴ ውጤት ያልሆኑ የተፈጥሮ ሁነቶችንም ይዘግባል። ከዚህ አንጻር ይለያል። እነኚህ ልዩነቶች የዚህን ሰነድ ዋጋ ከፍ የሚያደርግ ጸባይ አላቸው። ይኸው ምንድነው? ለትርጓሜ እና ለትንተና ክፍት የሆኑ ሰነዶች ናቸው ማለት ነው። ድርጊቶቹ ብቻ ነው ተዘርዝረው እዚህ የተቀመጡት። በመሆኑ ይሄንን በኋላ ላይ ፋይዳውን ልናነሳው እንችላለን። ይሄንን ሰነድ የሚጠቀሙ ወገኖች ይሄንን የውሎ ዘገባ ተጠቅመው ትርጓሜና ትንተና ሊሰጡበት ይችላል። ሰነዱ ቅደም ተከተል ድርጊቶቹ ተቀመጡ እንጂ ምንም አይነት ትንተናም ናራቲቭም ወይም ትረካም እንዲሁም ትርጓሜ አልተሰጠባቸው። እነኚህ ናቸው ልዩነቶች። ስለዚህ ከክሮኒክለርስ ጋር አያይዘው የሚነሱ የታሪክን ተአማኒነት ከዛ ጋር የተገናኙ ጉዳዮች ላይ ጥያቄ እንዲነሱ በማያደርግ መልኩ ተሰንዶ ተቀምጧል ማለት የሚያስችል ነው። አዎ። አሁን በአንድም በኩል እንግዲህ
የካቲት 2010 ቅርብ ጊዜ ነው። በታሪክ ዘገባ አንጻር ያን ያህል አሻሚ የሆኑ ያዘጋገብ ችግሮች የሉበትም። ደረቅ የሆነው ሀቅ ወይም ፋክት ተቀምጧል እና እንደዛ በመሆኑ ምክንያት ምንም አይነት የጸሐፊውን ፍርደ ገምድልነት ወይም ባያስ ያካተተ አይደለም። ደረቅ የሆኑ ሁነቶች ብቻ የተቀመጡበት በመሆኑ ልክ ቀደም ሲል እንደነበረው እንደ ክሮኒክል ወይም እንደ ዜና መዋዕል የሚታይበት የወገንተኝነትና የፍርደ ገምድልነት ገጽታ ውስጣቸው የለም። እዚህ ሰነድ ውስጥ የተቀመጡት ነገሮች በየቀኑ ይፈጸሙ የነበሩትን ሁነቶች አገራዊም ቀጠናዊም ሁነቶች በቅደም ተከተል የማስቀመጥ ጉዳይ ነው እንጂ የወገንተኝነትም የፍርደ ገምድልነትም ዝንባሌዎች ምንም አይታይበት። ልክ እንደ ዜና ዘገባ ልንመለከተው እንችላለን። መልካም እንግዲህ ይህንን ሰነድ ስንመለከት ወይም ደግሞ ይህንን ጽሁፍ ወይም ይህንን ጥራዝ ስንመለከት ከለውጡ አኳያ የነበሩ ሂደቶችን በስፋት የሚተነትን ሆኖ እናገኘዋለን። ከዛ ውስጥም ደግሞ ያሉ ፈተናዎች እንዴት ታለፉ የሚለውን እንደተባለው በእያንዳንዱ ቀን የተከሰቱ ሁነቶች ተሰድረውበት የምናገኘው ነው። ከዚህ አኳያ እንግዲህ አያይዤ መጠየቅ እፈልጋለሁ። በተለይ ለውጡ የተከሰተ ጊዜ በርካቶች የሚያነሷቸውና አንዳንዶች ሲሉ የሚደመጡ ልዩነቶች ነበሩ። ለውጡ የተሄደበት ርቀት አንዳንዶች ሪቮሉሽን ወይም ደግሞ አብዮታዊ ነው ብለው የሚያነሱት ነገር አለ። ከዛ ጎን ለጎን ደግሞ አይ ሪፎርም ነው ወይም ለውጥ ነው በሚል የሚነሱ ጉዳዮች አሉ። ከዚህ ስነዳጋም ወይም ከዚህ ጥራዝ ጋም የተቀመጡ ሂደቶች እያንዳንዱን ቀን በምን እንዳለፈ የሚያስቀምጡ ነገሮች አሉና ለውጥ ነው ወይስ አብዮት የሚለውን እንመልከት እስኪ ዶክተር ታምራት። አሁን እንግዲህ ሰነዱ ላይ ያሉትን ሁነቶችን ድርጊቶችንም በደንብ ስንመለከት አንደኛ፣ ሁለተኛ ያለፍንባቸውንም የታሪክ አጋጣሚ ከለውጡ ጀምሮ ያለውን ስንመለከት አሁን አገራችን የምትገኝበት የለውጥ ሂደት ሪፎርም ወይም የማሻሻያ ለውጥ ተብሎ ሊገለጽ የሚችል ነው ከአብዮት ይልቅ። እንግዲህ ይሄ ሪፎርም ነው የሚያሰኘው ነገር ከአብዮት አንጻር በተነጻጻሪነት መታየት ያለባቸው ጉዳዮች አሉ። ሪፎርም ምንድነው፣ አብዮት ምንድነው የሚለውን ነገር በመልኩ ካላየነው በስተቀረ እየተካሄደ ያለውን ጉዳይ የተለያየ ተርጓሜ ሊሰጠው ይችላል። እንዳነሳሽው እንግዲህ ሪፎርም ይሁን አብዮት የራሳቸው ግብ አላቸው። ከግብ አንጻር ከመዘናቸው ሪፎርም ወይም የማሻሻያ ለውጥ ነገሮችን የማሻሻል የማስተካከል ባለው ላይ የመጨመር የተበላሹትን ነገሮች አስወግዶ መልካም የሆኑትን ነገሮች እያሳደጉ መሄድ ነው ዋና ግቡ። የሪፎርም ዋና ግብ ይሄ ነው። ከግብ አንጻር አብዮትን ካየነው ግን አብዮት የነበረውን ነገር ከስሩ ነቅሎ መጣል፣ በአዲስ መተካት እና አዲስ ስርዓትን አስጀምሮ ማስቀጠልና ቀደም ሲል የነበረውን ነገር በሙሉ ማስወገድ ነው። ግባቸው ግልጽ ነው፣ ይለያያል። ይሄ ከግብ አንጻር ካየናቸው ነው። ከስልት አንጻር ካየነው ሪፎርም ወይም የማሻሻያ ለውጥ ዋነኛ ስልቱ በመነጋገር በሰላም በመግባባት እና በመቻቻል የሚፈጸም ነው። ሪፎርም ወይም የማሻሻያ ለውጥ ሰላማዊ የሆነ እና በእቅድ ተቀምጦለት ደረጃ በደረጃ የሚፈጸም ነው። ወደ አብዮት በምንመጣበት ጊዜ ዋነኛ ስልቱ የኃይል እርምጃ ነው። በኃይል የሚፈጸም ነው። ሰብአዊም የሆነ ቁሳዊም የሆነ ውድመት የሚያስከትል ነው። ከዛ አንጻር ግልጽ የሆነ የስልት ልዩነት አላቸው። ሶስተኛውና ወሳኙ ነገር ደግሞ የስሜት ተሳትፎ ነው። በሪፎርም እንዳልኩት ልክ በስልቱ ላይ እንዳየነው በሰላም በንግግር በመቻቻል እና በመግባባት በእቅድ የሚመራ የለውጥ አይነት ነው ሪፎርም። ከዚህ አንጻር ከስሜት አንጻር ስንመለከተው ስክነትን፣ ከስሜታዊነት መጽዳትን እና አለመቸኮልን ጭምር መረጋጋትን ጭምር ያካተተ ነው። ከስሜት አንጻር ስንመለከተው ወደ አብዮት በምንሄድበት ጊዜ ከፍተኛ የሆነ የጋለ ስሜት ያለበት ከፍተኛ የሆነ የስሜት ተሳትፎ ያለበት እንደውም ከዚህ ከኃይል እርምጃው ጋር በተገናኘ የሰው ልጅ በጣም ጭካኔ የተሞላባቸው እርምጃዎች ሁላ የሚካሄዱበት ነው እና
እርጋታ የለውም፣ ግብታዊነቱን ላይ የሞላው ነው። አሁን እዚህ ሰነድ ላይ የምንመለከተው ከየካቲት 6 ጀምሮ 2010 እስከ ጳጉሜ 6 2011 ድረስ የተከወኑትን ነገሮች ስንመለከት የለውጥ ኃይሉ በምን አይነት መንገድ ይህንን ለውጥ እያስኬደው እንደሆነ በደንብ መመልከት ይቻላል። ሪፎርም መሆኑም ምንም የሚያጠያይቅ ነገር የለም። ይልቁንም የፖለቲካ ምህዳሩን መስፋት ተከትሎ ወደ ፖለቲካው ምህዳር የገቡ ኃይሎች የለውጡ ሂደት ሪፎርም ማሻሻያ መሆኑ እየታወቀ የኃይል ፍላጎቶቻቸውን በኃይል ለማሳካት የሄዱበትን ርቀት በደንብ የሚያሳይ ነው። ከዛ ባሻገር ደግሞ ሁሉ ነገር ቀድሞ የነበረ ነገር በሙሉ መወገድ አለበት ወይም አዲስ ነገር እንደ አዲስ መጀመር አለብን የሚሉ አመለካከት የተንጸባረቁበት ሆኖ እናገኘዋለን። እና ሰነዱ በግልጽ የሚያሳየው ያለፍንባቸው መንገዶች በለውጡ ጎዳና ላይ የሚለው ያለፍንባቸው መንገዶች በትክክልም ሪፎርም ወይም የማሻሻያ ለውጥ መሆኑን በግልጽ የሚያሳይ ነው ማለት ነው። ስለዚህ አብዮት አልነበረም ማለት ይቻላል። እንግዲህ በኢትዮጵያ ውስጥ በፖለቲካ ስርዓት በተለያየ መልኩ መለዋወጦች እንደነበሩ እናውቃለን። በታሪክም የተቀመጡ በርካታ ለውጦች ነበሩ በኢትዮጵያ ውስጥ። ይህንን ለውጥ በታሪክ መነጽር በተለይም በኢትዮጵያ የታሪክ መነጽር ስንመዝነው እንዴት ልንገልጸው እንዴት ልናወራለት እንችላለን ዶክተር? እንግዲህ ይሄ ለውጥ እንግዲህ በሰነዱ ላይም እንደተቀመጠው ብዙ ነገሮች የተከወኑበት በጣም ባጭር በሚባል ጊዜ በጣም በርካታ ነገሮች የተከወኑበት ከመሆኑ አንፃር ይሄ ጉዳይ ከታሪክ አንፃር ስንመለከተው አብዮት ነው ለውጥ ነው የሚሉ ጥያቄዎች እንዲነሱ ምክንያት ሆኗል። እንደኔ በዚህ በለውጥና በአብዮት ጉዳይ ላይ ካነሳሽውም ጥያቄ ጋር አያይዤ መልሰዋለሁ። አቋሜን ሊገልጽልኝ የሚችለው አንድ የአሜሪካ ፈላስፋ አይ ቲንክ ባልሳሳት ኔልሰን ይባላል። በዚህ በለውጥና በአብዮት ጉዳይ ላይ የሰጠው ካይንድ ኦፍ ኮመንት ወይም ካይንድ ኦፍ ሐሳብ በጣም ሊጤን ይገባል ብዬ ነው የማስበው። ይህ ኔልሰን የተባለው የአሜሪካ ፈላስፋ የዘመናችን ፈላስፋ የሚለው ምንድነው? የክፍለ ዘመናችንን ታሪክ ስንመለከተው አብዮት በጣም መፈራቱ፣ ለውጥ ደግሞ ወይም ሪፎርም ደግሞ መጠርጠሩ የግድ ነው ይላል። በዚህ ፈላስፋ ትንታኔ መሰረት አብዮት የሚፈራው ይዞት በሚመጣው ውድመት፣ ጉዳት እና ሁሉን ነገር ከስር መንግሎ ለመጣል ባለው ዝንባሌና ተፈጥሮ ምክንያት ነው። በመሆኑም ሰብአዊና ቁሳዊ የሆነ ውድመት ስለሚያመጣ ብዙዎች ይፈሩታል ይላል። ለውጥ ደግሞ ይጠረጠራል ይላል። ለውጥ ደግሞ የታሰበውን ሪፎርም የማሻሻያ ለውጥ ደግሞ የታሰበውን ለውጥ ላያመጣ ይችላል ብለው የሚጠረጥሩት ወገኖች አሉ ብሎ ያስባል። ከዚህ አንፃር በእኛ ታሪክ ውስጥ የተለመደው የፖለቲካ ሽግግር ብዙ ጊዜ አብዮታዊ የሆነ እና ስር ነቀል የሆነ ለውጥ በመሆኑ ፍቱን የሆኑ የሚፈለጉትን ነገሮች ያመጣል ተብሎ ይጠበቃል። በመሆኑም የማሻሻያ ለውጥ በሂደት የሚከናወን በመሆኑ ነባር የሆኑትን ነገሮችንም ይዞ እላዩ ላይ እየጨመሩና እየደመሩ የሚያስኬድ በመሆኑ ምክንያት ይሄ ጥርጣሬ ሊመጣ ችሏል። በእኛ ሀገር ያለው ልምድ ግን ይሄ አይደለም። ወደ ኋላ ላይም ልንመጣበት እንችላለን። ከ20ኛው ክፍለ ዘመን የኢትዮጵያን የታሪክ ለውጥን ብንመለከት እንኳን በ1909 ልጅ ኢያሱ በንግሥተ ነገሥታት ዘውዲቱና በአልጋ ወራሽ ተፈሪ መኮንን ሲተኩ የነበረው የለውጥ አይነት የፖለቲካ ሽግግር አይነት የኃይል እርምጃ የታከለበት ነው። ያ በመሆኑ ምክንያት ነባሩ የሆነ አመራር በሙሉ ተወግዷል። 1909 ላይ ማለት ነው። በ1967 66 67 ስንመለከት የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መንግስት በጊዜያዊ ወታደራዊ አስተዳደር ጋር ሲተካ ሙሉ ለሙሉ አመራሩ የተወገደበት ነው ማለት ነው።
በ1983 ዓመተ ምህረት የነበረውንም የፖለቲካ ሽግግር ወይም ለውጥ ስንመለከት እንደዚሁ የነበረው አጠቃላይ የፖለቲካ ስታብሊሽመንት በሙሉ የተወገደበት ነው ማለት ነው። ወደ 2010 በምንመጣበት ጊዜ ግን ይሄ ጉዳይ የተለየ ሆኖ ነው የምናየው። ስለዚህ ልዩ ነው በተፈጥሮ። ስለዚህ ከታሪክ አንፃር የምናየው ከሆነ የ2010 ለውጥ በዚህ በለውጥ ጎዳና ላይ በደንብ ተዘርዝሮ እለት በእለት የተዘገበው የለውጥ ሂደትን ስንመለከተው በ20ኛው ክፍለ ዘመን የኢትዮጵያ ታሪክ የተለየ ሆኖ ነው የምናገኘው ማለት ነው። የተለየ ሆኖ ነው የምናገኘው። ይሁን የበፊት ዘመንን አመራርም ሊሆን ይችላል፣ ስኬቶች ሊሆኑ ይችላሉ፣ አሰራሮች ሊሆኑ ይችላሉ። በነበረበት መልካም የሆነውን ነገር ይዞ በመቀጠል ስህተት የሆኑትን ነገሮች ደግሞ በማረም ይዞ የቀጠለ ለውጥ በመሆኑ ምክንያት ቀደም ሲል ከነበሩት የተለየ ነው ማለት ነው። ስለዚህ የሪፎርም ዘመን ላይ ሆነን ወይም የማሻሻያ ለውጥ ላይ ሆነን ስለ አብዮት እያሰብን ለውጡን የምንጠረጥር ከሆነ ስህተት ነው የሚሆነው። እንደዛ አይደለም። በሪፎርም ዘመን ላይ ሆነን ስታተስኮ ወይም ባለው እንዲጸና እየፈለግንም ከሆነ አሁንም በዛው ልክ ስህተት ነው ማለት ነው። ስለዚህ ለውጡ እዚህ ሰነድ ላይ በደንብ በዝርዝር እንደተቀመጠው የራሱ የሆኑ ጠባያት አሉት፣ በግብም በስልትም በስሜት ኢንጌጅመንትም ቅድም እንዳነሳሁት። ስለዚህ በኢትዮጵያ ታሪክ በተለይ በ20ኛው ክፍለ ዘመን የኢትዮጵያ ታሪክ የተለየ ሆኖ እናገኘዋለን። መልካም። እንግዲህ በዚህ ጥራዝ ላይ ከየካቲት ጀምሮ ካለው እስከ ጳጉሜ 2011 ድረስ ባለው ሂደት ውስጥ ለውጥ ውስጥ የነበሩ ፈተናዎች፣ ተግዳሮቶች፣ ለውጥ ውስጥ የነበሩ ስኬቶች በአውዳቸው ተመዝግበው እናገኛቸዋለን እና በጥቅሉ ስንመለከታቸው በዚህ የለውጥ ሂደት ውስጥ የነበሩ ስኬቶችና ፈተናዎች እንዴት ይቃኛሉ? በርካታ ፈተናዎች ያው ያለፍንባቸውም ነው። እነኚህ ፈተናዎች እለት በእለት በዚህ ሰነድ ላይ ተዘግቧል። ከዛ ውስጥ በጣም ከፍተኛ ፈተና ሆኖ የተዘገቡት በመጽሐፍ ውስጥ በጥራዝ ውስጥ የተመለከትኩት የጸጥታና የፖለቲካ ፈተናዎች ናቸው። ከለውጡ ዋዜማ ጀምሮ ከየካቲት 6 ቀደም ሲል እንዳልኩት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስልጣናቸውን በገዛ ፈቃዳቸው ለመልቀቅ ጥያቄ አቅርበው ተቀባይነት ካገኘበት ጊዜ በፊትም በኋላም በሀገራችን ከፍተኛ የሆነ የጸጥታ ችግር፣ የህዝቦች መፈናቀል እና የከፍተኛ የሆነ የጦር መሳሪያ ዝውውር ፈተናዎች ነበሩ። ይሄ አንድ ትልቅ ፈተና ሆኖ በዚህ ሰነድ ላይም የተመዘገበ ነው። ሌሎች ኢኮኖሚያዊ፣ ማህበራዊም ሌሎችም ችግሮች አሉ። ግን በዋነኛነት በጉልህነት የነበረው ትልቁ ችግር ይሄ የጸጥታና የፖለቲካ ችግር ነው። ከዛ አንፃር ፈተናው የመኖሩን ያህል በዚህ በጸጥታም በፖለቲካም ልዩነት ምክንያት በህዝቦች መፈናቀል ምክንያት የተፈጠረውን ችግር ለመቅረፍም የለውጥ ኃይሉ የሚመለከታቸው አካላት የጸጥታ አካሉም በሙሉ ከፍተኛ የሆነ ርብርብ ያደረገበት እንደሆነ በሰነዱ ላይ በደንብ ተቀምጧል። ከዚህ አንፃር የህዝቦችን ወንድማማችነትና እህትማማችነት የሚያጎሉ በጣም ተከታታይ የሆኑ መድረኮች በየክልሎቹ ተካሂደዋል፣ በየከተሞቹ ተካሂደዋል። የሃይማኖት አባቶች፣ የአገር ሽማግሌዎች፣ አባገዳዎች፣ ሌሎችም ይመለከተናል የሚሉ ዜጎች በሙሉ እርቅና ሰላም እንዲወርድ በጣም ተከታታይ የሆኑ ጥረቶች አድርገው ሊያጋጥም ይችል የነበረውን ፈተና እንደዚሁ መቀልበስ ችለዋል። ይሄ ትልቅ ስኬት ነው። ሌሎች ስኬቶች ከዚህ ከፖለቲካ እና ከጸጥታ ጋር የተገናኘው ከአገራዊ ጉዳዮች ባሻገር ቀጠናዊም ጭምር ነው። በነገራችን ላይ ይሄ ትልቅ ስኬት ብለን ልንገልጸው የምንችለው ትልቁ ነገር በዚህ በሰነድ ላይም ተጠቅሷል። በእነኚህ 1 ዓመት ተኩል ጊዜዎች ውስጥ ያው በኢትዮጵያ የፖለቲካ
ስልጣን ሽግግር ተካሂዷል። ያ የፖለቲካ ሽግግር በሚካሄድበት ጊዜ ለቀጠናው የነበረውን አንድምታ ትልቅ ስኬት አድርጌ እወስደዋለሁ። ይሄም የሆነበት ዋነኛው ምክንያት ምንድነው? እንደሚታወቀው ኢትዮጵያ የምትገኘው በምስራቅ አፍሪካ ቀጠና ውስጥ ነው። ቀጠናው እንደ አንዳንድ የጸጥታ አጥኚዎች አገላለጽ ከሆነ አንድ የሴኩሪቲ ኮምፕሌክስ ነው ወይም አንድ የጸጥታ ጥልፍልፍ ነው ተብሎ ይወሰዳል። ምክንያቱም በመልክዓ ምድር ቅርርቡ ምክንያት፣ ሁለተኛ በህዝቦች ዝምድናና ትስስር ምክንያት በአንዱ አገር የተፈጠረ የፖለቲካ ሽግግር በሌላው አገር ውስጥ የውስጥ ጉዳይ ውስጥ ቀጥተኛ የሆነ የጸጥታና የፖለቲካ ተጽዕኖ ያሳርፋል። ከዛ አንፃር በዚህ አንድ ዓመት ተኩል ውስጥ በዚህ ሰነድ የተጠቀሰው የፖለቲካ ሂደታችንን ስንመለከት ትልቅ ስኬት ሆኖ ነው የምናገኘው። ምክንያቱም የአፍሪካ ቀንድን ፖለቲካ ታሪክ ስንመለከት በተለይ በሶማሊያ እንደሚታወቀው ከ1961 ጀምሮ የነበረው የጀነራል ሲያድ ባሬ ወደ ስልጣን መምጣት፣ በሱዳን በ1977 አካባቢ የጀነራል ጃፈር አልኑሜሪ መንግስት የፖሊሲ ለውጥ ማካሄድ፣ በ1983 በኢትዮጵያም በኤርትራም አዲስ የፖለቲካ ኃይሎች ወደ ስልጣን መምጣት፣ እነኚህ ሁሉ ነገሮች ቀጠናው ላይ ከፍተኛ የሆነ የጸጥታ አንድምታ ነበራቸው። በዚህም ምክንያት 3 ሀገሮች የነበሩ የምስራቅ አፍሪካ ሀገሮች ወደ 6 ተለያይተዋል። በነገራችን ላይ የፖለቲካ ሽግግር ባለ ጊዜ ሁሉ በምስራቅ አፍሪካ የሚከሰት የጸጥታ ችግሮች አሉ። 2010 ጀምሮ በኢትዮጵያ የተካሄደው የፖለቲካ ሽግግር በዚህ ሰነድ ላይም በደንብ በየቀኑ ተመዝግቦ እናገኘዋለን። ይህንን የምስራቅ አፍሪካ ወይም የአፍሪካ ቀንድ ታሪክ የቀየረ ሆኖ ነው የምናገኘው። ከዚህ አንፃር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጠናው ሀገሮች ውስጥ እየሄዱ ያደረጉት የሰላም ጉዞና የእርቅ ፍላጎት ያሳዩት የእርቅ ፍላጎትና ተሳትፎ የቀጠናውንም ታሪክ በመሰረቱ የቀየረ ነው ብሎ መውሰድ ይቻላል። ይሄ ትልቅ የሆነ ስኬት ነው። ያም ለአገራችን የፖለቲካ መረጋጋትና ለፖለቲካ መጽናት ትልቅ አስተዋጽኦ እንዳለው ባለፈው 2 ዓመት ከገባንበት የጦርነት ሂደት የምንረዳው ሆኖ ነው የምናገኘው። ስለዚህ ይሄ ትልቅ የሆነ ስኬት ነው። ሌሎችም ስኬቶች አሉ በነገራችን ላይ በዚህ ሰነድ ላይ የተዘረዘሩት። ግን ብዙ ጊዜ እነኚህ የቀጠናዊ የሆኑ ስኬቶች ያለመታየት እድል አላቸው። ምክንያቱም በዚህ ዘመን በዚህ ሰነድ ላይ በደንብ እንመለከተዋለን። በየቀኑ በአንድ ቀን 2-3 የሆኑ ሁነቶች ይከሰታሉና በጣም ትንፋሽ የሚይዙ ሁነቶች ይካሄዳሉ። ብዙ ጊዜ በለውጡ የመጀመሪያ ወራት ራሱ የሰበር ዜና ወራቶች ነበሩና ሁሉን ነገሮች በጥሞና ለማየት የማያስችሉ ነበሩና እነኚህን ቀጠናዊና ዓለም አቀፋዊ ጉዳዮችን ለማየት እድል ስላላገኘን ስኬቶቹን ያናል አጉልተን አላወጣነውም እንጂ በዚህ በለውጥ ጎዳና መጽሐፍ ላይ የተመለከትኩት አንድ ትልቁ ስኬት ቀጠናዊና ዓለም አቀፋዊ ነው። ለዚህም ዓለም አቀፉ ማህበረሰብ እውቅና በመስጠት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል የሰላም ሽልማት መስጠቱ የሚታወቅ ነው እና አካባቢው ሰላም እንዲሆን እና ቀደም ሲል የነበረውን የቀጠናውን ታሪክ በመቀየር ረገድ የተደረገው ነገር ትልቅ ስኬት ሆኖ እናገኘዋለን። እዚህ ጥራዝ ላይ ያሉ በጣም ጥቂቶችን ነው የመዘዝን እያነሳን ያለነው። እንደምታዩትም ዳጎስ ያለ ነው። በርካታ ነገር እናንሳ ብንል ጊዜም የሚገድበን ይሆናል ይታወቃል። ያና ጥቂቶችን ነው እያነሳን ለመነጋገር ለመወያየት ሀሳብ ለመቀያየር እየሞከርን የምንገኘው። እንደነዚህ ያሉ የየቀን ሁነቶችን ሰንዶ መያዝ ታዲያ እንዴት ነው ልናየው የምንችለው? የሰነዱን ጠቀሜታ በምን ልንገልጸው እንችላለን ዶክተር? እኔ አሁን እንደ ታሪክ ተማሪ ይህንን ሰነድ በማነብበት ጊዜ እና እንዲሁም አሁን በስራ ኃላፊነትም ይህን ሰነድ ስመዝነው 3 ዋና ዋና ጠቀሜታዎች አሉት። በተለይ ለ3 ወገኖች ዋና ዋና ጠቀሜታ አለው። አንደኛ ለራሱ ለለውጡ ተዋናዮች በመንግስት ውስጥም ላሉ ከመንግስት ውጭም ላሉ እንዳልኩት ከየካቲት 6 2010 ጀምሮ ያየናቸው የኖርንባቸው ሂደቶች የለውጥ የማሻሻያ ለውጥም ቢሆን በተፈጥሯቸው ፈጣን ነበሩ እና በጣም ተለዋዋጭ ነበሩ እና የሆኑት ድርጊቶች ቆም ብለን
ልናያቸው ወደ ኋላ መለስ ብለን ልናያቸው ይገባል። እንዳልኩት ከ1470 በላይ ድርጊቶች ናቸው እዚህ ጥራዝ ውስጥ የተቀመጡት እና እነዚህ ወደ 570 የሚሆኑ ቀናት ናቸው እንዳጠቃላይ። እነኚህ ቀናት እንዴት እንዳለፉ ተዋንያኑ ራሳቸው ዞር ብለው ሊመለከቱ እድል ይሰጣቸዋል። ያም የሄዱበትን መንገድ እንዲመዝኑት፣ እንዲገመግሙት፣ አስፈላጊም ከሆነ እንዲከልሱት እድል የሚሰጥ ነው። ምክንያቱም በጣም ፈጣንና ተለዋዋጭ በሆነ ጊዜ ውስጥ ነው ያለፉትና ያለፍ ነው። ስለዚህ ይሄ ሰነድ በእያንዳንዱ ቀን የተፈጸመው ድርጊት ስኬት ይሁን ድክመት ይሁን ትምህርት ሊወሰድባቸው የሚያስችል ስለሆነ በጣም ጠቃሚ የሆነ ሰነድ ነው። በቀጣይም ለሚኖራቸው እቅዶች እነኚህን ጉዳዮች ሪፈር እንዲያደርጉ የሚያግዝ ሰነድ ሆኖ ነው ያገኘሁት። ይሄ አንደኛ ነው። ሁለተኛ በኢትዮጵያ አሁናዊ ፖለቲካ ላይ ትንተና የሚሰጡ የፖለቲካ አጥኚዎች አሉ፣ ተንታኞች አሉ። በየዕለቱ ደግሞ ዘገባ የሚሰሩ የመገናኛ ብዙሃን ባለሙያዎች አሉ። እነኚህ ባለሙያዎች እነኚህን ሁነቶች በሚያጠናቸው ጥናቶችና በሚሰሯቸው ትንታኔዎች እና ዘገባዎች ቀጥተኛ የሆነ ግብዓት የሚሆኑ ናቸው። ከሸልፎቻቸው ላይ ሊያጧቸው አይገባም ባይ ነኝ እኔ በበኩሌ። ምንም አይነት ኢንተርፕሬቴሽን የለም። እንዳልኩት የቀጠናና ሀገራዊ ውሎ ዘገባ ወይም ክሮኖሎጂ ኦርደር ዘገባ ነው። በየጊዜው የተፈጸሙትን ጉዳዮች ዘግቦ ሰንዶ ያስቀመጠ ነውና እንደ ማጣቀሻ ሊጠቀሙበትና ለትንታኔያቸውም እንደ ግብዓት ሊጠቀሙበት የሚገባ ነው። ከዚህ አንፃር በተለይ የኢትዮጵያን አሁናዊ ፖለቲካ እና ታሪኳንም የኢትዮጵያን ታሪክንም ከውጭ ሆነው በስማ በለው የሚዘግቡ ጋዜጠኞች፣ ተንታኞች ተብዬዎች አሉ። ያው ብዙ ጊዜ ስህተት ሲፈጽሙ ነው የምንመለከተው። አንዳንዶቹ ኢትዮጵያን ስለ ኢትዮጵያ ያላቸው ዕውቀት አውሮፕላን ላይ እያነበቡ ከመጡት መጽሐፍ ያልዘለለ ተንታኞች አሉ። እነሱ እዚህ መጥተው የሚሰጧቸው ድምዳሜዎችና ዘገባዎች እውነት ለመናገር መሬት ረገጠ አይደለምና እንደዚህ አይነት ሰነዶች በትክክል በየጊዜው እየተፈጸሙ ያሉትን ነገሮች በግልጽ ያስቀመጡ ስለሆነ ለነሱ ለራሳቸው ግብዓት የሚሆን ነውና በቋንቋም ተተርጉሞ ቢቀመጥ ለእንደዚህ አይነት ተንታኞች ለውጭ ተንታኞችም ወይም ጋዜጠኞችም ሊሆኑ ይችላሉ በጣም ጥሩ ግብዓት ሊሆን የሚችል ነው። ሶስተኛው ነገ ከነገ ወዲያ ዘመኑ አልፎ 20 30 40 50 ዓመት ካለፈ በኋላ የታሪክ አጥኚዎች ይሄ የፖለቲካ ሽግግር ሂደት ምን ይመስል እንደነበረ ጥናት ለማጥናት ሲፈልጉ እውነት ለመናገር ቀዳሚ የሆነ ሰነድ እንደሚሆን ምንም አያጠያይቅም። የታሪክ ምንጭ ሊሆናቸው እንደሚችል ምንም የሚያጠያይቅ ነገር አይደለም። ግን ይሄ የነገውን ነው። ለዛሬ ግን ትልቅ ግብዓት እንደሚሆን ምንም ጥርጥር የለውም። መልካም እንግዲህ ከየካቲት 6 2010 እስከ ጳጉሜ 6 2011 የለውጡ ጎዳና የያዛቸው ጉዳዮች ምንድናቸው? ለውጡ የተፈተነበትን ስኬቶችን፣ አጠቃላይ ሂደቶችን በተመለከተ የያዘው ነገር ምንድነው የሚለውን ዶክተር ታምራት ኃይሌ በስፋት በዚህ መልኩ ዳሰውልናል። ዶክተር ታምራት እጅግ አድርጌ ነው የማመሰግነው ለቆይታችን። እንግዲህ የተወደዳችሁ ክቡራን እንግዶቻችን በዋናነት ከየካቲት 6 2010 እስከ ጳጉሜ 2011 ድረስ ማለት ነው ያለውን አጠቃላይ የታሪክ እውነት በዚህ በለውጡ ጎዳና ላይ ትኩረት ያደረገ በውስጡ የተለያዩ የየቀን ሁነቶች የተካተቱበት የሀገር ታሪክ የያዘ ማንም ወደ ኋላ ዞር ብሎ በዚህ ወቅት በዚህ ቀን ምን ተከሰተ የሚለውን በቀላሉ ለማየት የሚያስችል በሚሆን መልኩ ነው የተዘጋጀውና በዚህ አጋጣሚ በዚህ አውደ ርዕይ ላይ ይህ መጽሐፍ ለሽያጭ ቀርቧል። ውጪ ማግኘት ትችላላችሁ። የብቻም አይደለም፣ ሌሎች አጠቃላይ በጠቅላይ ሚኒስትር ጽሕፈት ቤት አማካኝነት ለህትመት የበቁ እንዲሁም ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት አመራር ዘመናቸው ለህትመት የበቁ መጽሐፍትም በዚህ በአውደ ርዕዩ ለሽያጭ ቀርበዋልና እነሱን ወጣ ብላችሁ በዚህ አጋጣሚ ፕሮግራሙ ሲጠናቀቅ መገብየትም ትችላላችሁ ማለት ነው። እስካሁን ግን በለውጡ ጎዳና ላይ የነበሩ ሂደቶች ምን ይመስላሉ፣ አጠቃላይ ስኬቶች ውስጥ ምንድናቸው የሚለውን ጉዳይ
እየዳሰስን ቆይታ አድርገን ነበረ። ሀሳቡ ገዝቷችሁ ጆሮአችሁን ሰጥታችሁን እዚህ ስትከታተሉ ለነበራችሁ ሁሉ እጅግ አድርጌ ነው የማመሰግነው። የዛሬው በዚሁ ተጠናቋል። እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ።